ልጅ የግንኙነት ፍላጎት በወር ውስጥ ምን ያክል ከፍ ይላል እና ለእርካታ ደረጃ የምትደርስበት ጊዜ ደግሞ በጣም ከፍተኛ የሚሆነው መቼ ነው? ፔሪድ ከጨረሰች ከመጀመሪያ ቀን እስከ 6ኛ ቀን ድረስ ፎሊኩላር ፌዝ የሚባል ጊዜ ትገባለች። ይህ ማለት ኤስትሮጅን የሚባለው ሆርሞኗ ከፍ እያለ የሚመጣበት ነው። ኤስትሮጅን ማለት የግንኙነት ፍላጎትን ከፍ የሚያደርግ እርጥበትን የሚያስተካክል ወደ ብልት ያሉትን የደም ዝውውሮች የሚጨምር ሆርሞን ነው። እዚህ ጊዜ የግንኙነት ፍላጎቷ እየተስተካከለ የሚመጣበት ነገሮችን ኢኒሺየት ማድረግ የምትፈልግበት ኮንፊደንስ የሚሰማት እረፍት የሚሰማት እና ብዙ ነገሮችን ደግሞ ለመሞከር እድል የምትሰጥ ጊዜ። ፔሪድ አይታ ከጨረሰች ከ7ኛ ቀን እስከ 10 እስከ 11ኛ ቀን ኦቪሌሽን ፌዝ እንለዋለን። ይህ ኤስትሮጅን የሚባለው ሆርሞን ማክሲመም ከፍ ያለበት ነው እና ሰውነቷ ለእርግዝና የሚስተካከልበት ግንኙነት ፍላጎቷ በጣም ከፍ የሚልበት እርጥበት የምታገኝበት ለግንኙነት ቶሎ ልትጨርስ የምትችልበት እሱ ጊዜ ግንኙነት ለማድረግ ኢኒሺየት ለማድረግ ብዙም አትፍሩ። ተደጋጋሚ ዙር ግንኙነትም ለማድረግ እና እርካታ ለመድረስም ብዙ ነገር የማይፈጅባት ነገር ነው የሚሆነው። 4ኛ ደግሞ ፔሪዷን ካየች ከ11 እስከ 21ኛ እስከ 23ኛ ቀን ቀጣዩ ፔሪድ ሊመጣ ትንሽ ቀን ሲቀረው ነው ማለት ለግንኙነት የሚያነሳሳት ሆርሞኖች እየቀነሱ ከዛ ፕሮጀስትሮን ሆርሞን ደግሞ ከፍ እያለ የሚመጣበት ነው። ስትረስ ትንሽዬ ይኖራታል እና በጣም እየተጨናነቀች ትመጣለች። ግንኙነት ፍላጎቷ ሙሉ ለሙሉ ድርግም አይልም፣ ግን ዝቅ እያለ ይመጣል። እርካታ ላይ የመድረሷ ነገር እየቀነሰ ይመጣል። ስለዚህ ከግንኙነት ወይም ብልቷ ውስጥ ከመግባት በፊት የምታደርገውን ቅድመ ጨዋታ የምንለው ፎርፕሌይ ነገር ትንሽ ረዘም ማድረግ፣ እርጥበት ቶሎ ላይ መጣ ይችላል፣ የእርካታ ስሜቷ ቶሎ ላይ መጣ ይችላል እና ግንኙነት ፍላጎቷ ደግሞ አንዳንድ ቀን በጣም ዝቅ፣ አንዳንድ ቀን ደግሞ በጣም ከፍ የሚልበት ጊዜ ነው። እሷ ግንኙነት ፍላጎት ኖሯት አንተ ግንኙነት ፍላጎት ከሌለ ብልት ዝግጁነት ተደጋጋሚ እያጣ ከሆነ ወይም በተደጋጋሚ ቶሎ እየጨረስክ ከሆነ ከእሷ ጋር ካለ ችግር ሳይሆን አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት